ሰላም ቤተሰቦቼ፣ እንግዲህ ዛሬ የመጣሁበት እንግዲህ በሀዩ ጉዳይ ነው ማለት ነው። እንግዲህ ሀዩና ሰኪና የሰኢድ እህት ሰኪና ማለት ነው እንግዲህ ሀዩን አጥረግርጋታለች ማለት ነው። ሀዩን ምን ነው ከህይወታችን ውጪ አንቺ የመንገድ ልጅ በቃ እንዴት ነው በቃ ስርዓት ሀያ ባይ ያጣሽ ሰውነሽ፣ ስርዓት ያጣሽ ሰውነሽ፣ ስርዓት የሌለሽ ምን ነው ሀይ ሚልሽ ያጣሽ ሰውነሽ። ከሰኢድ እና ከሱምያ ራሱ ወረጂ። ልክ ልክሽን ነው የምነግርሽ፣ ዋጋ ነው ማስከፍልሽ ብላታለች። እንግዲህ ሀዩና እንግዲህ ሰኪና እንግዲህ በቃ እንግዲህ በኃይለኛው ነው ማለት ነው። እንግዲህ ሀዩም ዛሬ ለሰኪና ማለት ነው ጀርመን ነው ያለሽው፣ ከጀርመን ላኪለት ለወንድምሽ እኔ አደርስለታለሁ 1 ሚሊዮን ምን አላት 1 ሚሊዮን፣ እሷ ምንም እኮ የላትም እያለች ነበር ማለት ነው። እና እንግዲህ ነገሩ ወደ ሌላ እየሄደ ነው ማለት ነው። ውድ ቤተሰቦቼ እንግዲህ የመንም ሳትሄድ ወደ አዳማ ተመልሳለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰብ ተከታታዮች እንዴት ናችሁ? ልኝ ደህና ናችሁ? አልሐምዱሊላ ከኔ ጋር ሁሉም ሰላም ነው። እናንተም በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ እያልኩኝ እንግዲህ ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ በቅንነት ፕሊስ ባካችሁ። እና ቻናሌ ቀዝቅዟል ማለት ነው፣ ሰዓት የለኝም እና ቅጣት ላይ ስለሆንኩኝ ማለት ነው። ውድ ቤተሰቦቼ በቅንነት አበረታቱኝ። ፕራንክ እናንተም ቢሆን ይሄኔ እኮ ስንት እንትን አድርጋችሁኝ ነበረ ማለት ነው፣ ስንት ቪው ይኖረኝ ነበረ ማለት ነው። እና ለማንኛውም እንግዲህ ወደ መጣሁበት ሀሳብ ስገባ እንግዲህ ሰኪና እንግዲህ ያው በሀዩ ምክንያት እንግዲህ ወደ ዩቱብ መታለች ማለት ነው። እንግዲህ ዛሬ ሁለተኛውን ቀን እንግዲህ ስለ ሀዩ አጥረግጋታለች ማለት ነው። እንግዲህ አንቺ ከህይወታችን ለምንድን ነው የማትወጪ? ህይወታችንን በጠበጥሽው፣ የወንድሜን ህይወት በጠበጥሽው፣ ትዳሩን በጠበጥሽው፣ ከልጆቹ አለያየሽው፣ ሳትፈልጊ ነው የመጣሽው በህይወቱ እና ለምንድን ነው ከህይወቱ ማትወጪው ብላ እንግዲህ በረኪና ሀዩ በረኪና ብላለች ማለት ነው። ሰኪና እንግዲህ በጣም ከባድ ነው ግን ቤተሰብ እንዴት ነው ቤተሰብ በዚህ ደረጃ ትዳር ላይ በዚህ ደረጃ ቤተሰብ እንትን የሚል ከሆነ በጣም ከባድ ነው። እሷስ ምን አይነት ትዳር ብላ ነው የምትኖረው? ሀዩ እንግዲህ ቤተሰብ ከጠላ ሰኢድም የግድ ሆኖበት ነው፣ ከአንገት በላይ ነው እየሆነባት ያለው ግድ ሆኖበት ነው። እና ሀዩ እንግዲህ እንዴት ነው ህይወትሽ? እንዴት ነው ኑሮሽ? እና በጣም ያስጠላል ማለት ነው። እና እንግዲህ ከህይወታችን ውጪ ያሳይሻለሁ፣ ዋጋ ነው ማስከፈልሽ፣ እሰራልሻለሁ ብላታለች ማለት ነው። እንግዲህ ከሱምያ ራሱ ረጂ፣ ከንግስት ሱምያ ራሱ ረጂ። ሱምያ እንዳንቺ አይደለችም፣ ልጆቿን የምታሳድግ በተግባር የምታሳይ ሴት ነች። አንቺ በየመንገድ እዛ እየሄድሽ እንግዲህ ብላታለች ማለት ነው። እንግዲህ አንድ ሁለት መባባል እንግዲህ ጀምሯሉ ማለት ነው። እንግዲህ ሀዩም እንግዲህ ወደ ድሬዳዋ ነበረች። ድሬዳዋ እንግዲህ ሰኢድ ጋር ሄዳለሁ ብላ እንግዲህ ሳትሄድ ተመልሳለች። ማን ነው ስሙ? ያሱ መልሷታል። ያሱ መለሳት። እንግዲህ ያው የመሄጃዋ መንገድ ጠበበ። በባህር ልትሄድ ነበር ግን እየዛተች ነው። ሳልሄድ አልቀርም፣ ወረም ይሁን ምንም ያህል ይፍች ሳልሄድ አልቀርም፣ እሄዳለሁ። ገንዘብ ደግሞ እንግዲህ ባለፈው አማጦ ነው እንግዲህ የሰጠው ሰጣት ማለት ነው። እና አሁን ገንዘብ የለኝም ያው የገንዘብ ነገር ነብሷ ነው አይደለ? ገንዘብ የለኝም እያለች ነው ማለት ነው። እና አሁን ማስታወቂያ ልሰራ ነው፣ ያው ማስታወቂያ ልሰራ ነው ለ1 አመት ይሁን ለምን ውል እንግዲህ ጥሩ እንትን አገኛለሁ በማስታወቂያ ሰርቼ እንግዲህ በፕሌን ፓስፖርት ይወጣላታል፣ ያሱ ፓስፖርት ያወጣላታል። እንግዲህ አሁን ኃላፊዋ ያሱ ነው ማለት ነው። እና
ያሱ እንግዲህ ፓስፖርት ያወጣላታል። ከዛ እሷ ወደ የመን ትሄዳለች ማለት ነው። የመን ሄዳ እንግዲህ ሰኢድን ትንከባከበዋለች ማለት ነው። እንግዲህ ተጎድቷል። እንዴት ነው መንገድ ላይ ጫት እየቃመ ጎዳና ወጥቶ እያለች ነው እንግዲህ እና በጣም ምላስ እንግዲህ በጣም እንትን እያለች ነው እንግዲህ። ወደ ሰኪና ደግሞ መታለች። ሰኪናንም እንግዲህ አንቺ እዛ ሀገር ነው አለሽው፣ ጀርመን ነው ያለሽው፣ ለምን አትልኪለትም 1 ሚሊዮን 2 ሚሊዮን ለምን አትልኪለትም? ወንድምሽ ሲቸገርን ላኪለት። 1 ሚሊዮን ምንም የላትም እኮ ላኪለት እና እኔ ላድርስለት፣ እኔ አደርስለታለሁ፣ ስለሚሄድ እኔ አደርስለታለሁ እያለች እንግዲህ ሰኪና ላይ እንግዲህ መመላለስ ጀምሯሉ ማለት ነው። በጣም ከባድ ነው እንግዲህ በጣም ከባድ ነው። ሀዩ እንግዲህ ለማንም በቃ ወደኋላ የምትል አይደለችም። እንግዲህ ከቤተሰብ ጋር ካልተስማማች ቤተሰብ በዚህ ደረጃ እንደዚህ ይሄ መናናቅ ነው። በቃ ይሄ መናናቅ ነው። እና ሰኢድስ ምን አይነት ትዳር ብሎ ነው እንግዲህ ሀዩን የሚያስቀምጣት ማለት ነው። ይሄስ እንደው በጣም ከባድ ነው፣ በጣም ከባድ ነው ማለት ነው። እንግዲህ ያው ሱምያ እንግዲህ እንዳትነኪያት እኔ ነኝ የማዋረድሽ ብላለች ማለት ነው። ሰኪና ማለት ነው እንግዲህ ለሀዩ ልክ ልኳን ነግራታለች ማለት ነው። አርፈሽ ተቀመጪ አንቺ በረኪና በረኪና እኮ የጠጣሽው እንትን ስለሌለሽ እኮ ነው ብላ እንግዲህ እኔ በረኪና እንግዲህ ጠጥቼ ምንም ያልሆንኩ ሰው ነኝ። ያው እንደ ጀብድ እንግዲህ እየተናገረች ነው እንግዲህ በረኪናው እንግዲህ ምንም አላረገኝም እና ማንም ሰው ምንም ሊያረገኝ አይችልም ነው እንግዲህ እሷ እንግዲህ እንደ እንትኗ ማለት ነው። እና እንግዲህ እየፎከረች ነው ማለት ነው። እንግዲህ ሰኪናም እንግዲህ አሳይሻለሁ እኔ ነኝ የማደርገውን ማሳይሽ ብላለች። እንግዲህ ሰኢድን እንግዲህ እየተጫወተችበት ነው ወንድሜ ላይ እንግዲህ ብላለች ማለት ነው። እንግዲህ ከኋላ ምን እንደምትሰራ ምን እንደምትፈልግ እንግዲህ አይታወቅም። የሀዩ ነገር ያው ገንዘብ ነው ገንዘብ ነው እንግዲህ ያው የተሰጣት ገንዘብ እንግዲህ ጨርሰዋለች። ድሬዳዋ ሄጄ እንግዲህ ጨረስኩኝ፣ ደላላ እንትን አልወሰደብኝም አለች። ግን እንግዲህ አሁን ደግሞ ፓስፖርት ታወጣና ያሱ ፓስፖርት ያወጣላታል፣ ኃላፊዋ ነው። ከዛ እንግዲህ ወደ የመን ትሄዳለች ማለት ነው። እንግዲህ ማስታወቂያ ሰራለሁኝ ብላለች። ማስታወቂያ ከሰራሁ ገቢ ይኖረኛል እያለች ነው ደግሞ ማለት ነው። እና እንግዲህ በእንዲህ አይነት ምን አይነት ማስታወቂያ ነው የምትሰራው? ከእንትኑ ጋርስ እንዴት ተግባብታ ነው ማስታወቂያውን የምትሰራው? እና ያሱን ደግሞ ያው ጠብቅ፣ አንተንም ቆይ ጠብቅ አሳይሃለሁ ብለዋለች። አንተ ስርስሬ እየተከታተልክ አሳይሃለሁ እንግዲህ ብለዋለች ማለት ነው። እና ውድ ቤተሰቦች እንግዲህ ከየመን ይሄ ልትሄድ የነበረው እውነቴን ነው የምር ነው ሊሄድ ነው የነበረው አለች ማለት ነው። የእውነት ሊሄድ ነው የነበረው እንግዲህ ብላ አለች ማለት ነው። እና ይሄ ያሱን ከእንትን ጋር ተመሳጥሮ እንትን ያደረገኝ ከደላላው ጋር የመለሰኝ እንትን ብሎ አለች። እና አስይዛችኋለሁ ምናምን ብሏቸው ነው የመለሰኝ አለች። እና እንግዲህ ንግስት ሱምያ ብትነኪ ጉድሽ ነው እንግዲህ እኔ ጠበቃዋ ነኝ ብላለች ማለት ነው። ሰኪና ማለት ነው እንግዲህ አንቺ 2 ስትናገሪ እኔ 3 ነው የምናገረው ብላሻለች። እንግዲህ ልክሽን ወቂ። እንግዲህ ሀዩ እንግዲህ አርፈሽ ተቀመጪ። አብዬሳ ወይኔ አብዬ ጉልበት የሚሰጧት ማን ናቸው? እንግዲህ አብዬ ናቸው እንዴ እነዚህ የሚያበረታቷት? እኔ እኮ አብዬ ወይኔ ጉዴ፣ ወይኔ ጉዴ።
መቼም እኔንም ብታገኘኝ መቼም እንደው እኔንም ብታገኘኝ እኔንም ጥርግርግርግ እንደምታደርገኝ እርግጠኛ ነኝ። ወይኔ ጉድ! ወይ ዘንድሮ! እንግዲህ ውድ ቤተሰቦቼ እንግዲህ ድራማ እንደቀጠለ ነው። እንግዲህ የሀዩ ድራማ ማለት ነው። እንግዲህ እኛም ደግሞ ያየነውን ነገር ሳናሳልፍ ወዲያውኑ እንፈተፍትባታለን ማለት ነው። ውድ ቤተሰቦቼ እንግዲህ በቅንነት እኔንም ላይክ አድርጉኝ፣ አበረታቱኛም። እንግዲህ ፕራንክ ቢሆን ምናምን ይሄኔ በስንት ይታይ ነበር። ግን እኛ ምስኪኖች የሚያይም የለም ቻናላችን። ተው ግን ላይክ አድርጉን፣ እያያችሁ አትለፉን፣ አበረታቱን። እስኪ ባካችሁ ይኸውልን፣ እስኪ በቅንነት ሰዓት ፈልጋለሁ፣ አጫውቱልኝ እስኪ ስወዳችሁ። ውድ ቤተሰቦች አመሰግናለሁ። እንግዲህ ለነበረን ቆይታ ክበሩልኝ። መታችሁ ደግሞ ለምትዘይሩኝ አይታችሁ ለምትዘይሩኝ አመሰግናለሁ። አይታችሁኝም ሰብስክራይብ ለምታደርጉኝ ጀዛኩማላ አመሰግናለሁ። ክበሩልኝ እና በቅርብ እንግዲህ ወደ ኢትዮጵያ ሊሄድ ነው። እስቲ ውድ ቤተሰቦች አበረታቱኝ እላችኋለሁኝ። እንግዲህ እናንተንም አላህ በሰላም ለሀገራችሁ ያብቃችሁ፣ እኛንም በሰላም እንግዲህ ያብቃን ለሀገራችን እያልኩኝ ውድ ቤተሰቦቼ እንግዲህ አመሰግናለሁ ለነበረን ቆይታ። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ እነ ሱመያም እነ ሰኢድም እንግዲህ ሰላሙን ያውርድላቸው፣ ፍቅራቸውን ይመልስላቸው፣ ልጆቻቸውን እንግዲህ አብሮ ሆነው ያሳድጉ። ከዚህ ባህደላ እንግዲህ በቃቸው ይበላቸው። ዋናው የሰው ልጅ ሰላም ነው፣ መግባባት ነው። ለሰው ልጅ ዋናው የመኖር መሰረቱ ማለት ነው። ይሄ ከዚህ ባህደላ እንግዲህ ወጥተው ሰላሙን ያውርድላቸው እላቸዋለሁ። ውድ ቤተሰቦች እንግዲህ ለነበረን ቆይታ እናመሰግናለን። ባይ ባይ።